ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው ምን ይላሉ ዝግጅታችን ነው። የዛሬው እንግዳዬ ትውልድና እድገቱ እዚሁ አዲስ አበባ ነው። አንደኛ ደረጃ ትምህርቱን የማነ ብርሃን፣ ሁለተኛ ደረጃ ትምህርቱን አየር ጤና ሁለተኛ ደረጃ ትምህርት ቤት ተምሯል። በማረሚያ ቤት እያለ ከአልፋ በፖለቲካል ሳይንስ በዲፕሎማ ተመርቋል። ከዚያም በኋላ ደብረ ማርቆስ ዩኒቨርሲቲ በኤልኤልቢ ወይም በሕግ የመጀመሪያ ዲግሪውን አግኝቷል። ከሴሌክት ደግሞ በፕሮጀክት ማኔጅመንት ሁለተኛ ዲግሪውን ሰርቷል። ጨፌ የወጣቶች ሁለገብ የህብረት ስራ ማህበር መስራችና ፕሬዝዳንትም ናቸው። የዛሬው እንግዳዬ አቶ ሰኚ ኤደሹ። አቶ ሰኚ ለቃለ መጠይቁ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ ስለጋበዛችሁ። እንግዲህ እስቲ ስለ ትውልድና እድገቱ እናውራ። ለመግለጽ እንደሞከርከው ሁሉ የተወለድኩት አዲስ አበባ ጦረሎች አካባቢ ጦረሎች ሆስፒታል በስተጀርባ ወርሜላ ኳስ ማሰልጠኛ ወይም አርፋሳ ድሬ አርፋሳ የሚባለው ድሮ ስሟ እዛ አካባቢ ነው የተወለድኩት። ያደኩም እዛው ከቤትል ወደ አካባቢ ቦኬ የሚባለው ቀድሞ በአሁኑ ቤትል ዓለም ባንክ አካባቢ ነው ያደኩት። ያደኩም በዚሁ አካባቢ የተወለድኩም እዚሁ አካባቢ። አንድ የገረመኝ ነገር ማረሚያ ቤት እያሉ ነው ዲፕሎማዎትን የሰሩት? አዎ ማረሚያ ቤት ያው አሁን ባለንበት ሁኔታ ላይ እና በድሮ እኩል አይደለም። በድሮ ኦሮሞ ሆኖ የማይታሰር ኦሮሞ አይደለም፣ ያልታሰረ ኦሮሞ የለም ብለው ተብሎ ነው የሚታመነው። የኦሮሞ ቤት ሁለት ቤት አለው ይባል ነበር። ወይ ክራይ ቤት ወይ እስር ቤት ይባል ነበር እና ያኔ የሚሰራ ሰውም ሌላውም ትንሽ ለየት ያለ አስተሳሰብ የሚይዝ ከሆነ በኦሮሞ ልጅነት ብቻ ተሰደህ የምትታሰርበት አስተሳሰብህ ፖለቲካ ነክ ባይሆንም ኢኮኖሚካል አስተሳሰብ ብትይዝም ምንም ራሽናል ሆነ መኖርም አትችልም። ለየት ያለ አስተሳሰብ የምትይዝ ከሆነ ትታሰራለህ ማለት ነው። ስለዚህ እኛም አለምንም አይነት ወንጀል አለምንም አይነት አደረጃጀት የአንድ ኮሚኒቲ አባል በመሆን ብቻ ታስበን ተሰብስበን የምንታሰርበት ሁኔታ ነበረ። ከዛ አንጻር ለ10 ዓመት ፍርደኛ በነበርኩበት ጊዜ 6 ዓመት ከ3 ወር ጨርሼ በሚወጣበት ጊዜ ትምህርቴንም እዛው ከነበርኩት ከአንደኛና ሁለተኛ ደረጃ በኋላ በነበረው በዲፕሎማ ሕግን ያስኩት በአልፋ ኮሌጅ ትምህርት ቤት እሱ ብቻ ነበር እዛ ውስጥ የሚያስተምረው በእርዳታ በርቀት እዛ እየተማር ነው ወጣን። እንደወጣሙ ግራጁዌት አድርጌያለሁ። እሱም በዛው ልክ ነው ያለኝ ማለት ነው። ማረሚያ ቤት ሆኖ ሁሉም በእንጨት ቅርጻ ቅርጽ በተለያየ ነገሮች ትምህርትን ስልጠና ሲመርጡ እኔ ያው እስር ቤት ስትቀመጥ ፖለቲካን ብቻ ነው የምታወራው። ከትምህርት እስር ቤቱ ጋር የሚሄደውን ኤክስፒሪያንስም ይዘህ ትወጣለህ። በአካዴሚካልም ደግሞ ስትጠግነው ወይ ስትጨምርበት ብቃት ያለው ፖለቲከኛ ልትሆን ትችላለህ የሚል ነገሮችን ስላመንኩበት በፖለቲካል ሳይንስ መረጥኩት። በፖለቲካል ሳይንስ በዲፕሎማ ያስኩት ማለት ነው። የእስር ቤት ቆይታው ምን ይመስል ነበር? የእስር ቤት ቆይታው የመጀመሪያ ዱላና የምርመራ ወቅት ላይ ነው የሚከብድክ እንጂ ከ2 ዓመት በኋላ ትለማመዳለህ። በጣም ይመች ነበር። ትንሽ ከብድ ነበር የእናንተ ጊዜ የማዕከላዊ ምርመራ? ማዕከላዊ ማለት የአሁኑ ማዕከላዊ ሳይሆን የአሁኑ ማዕከላዊ ብንሄድም አናውቀውም። የቀድሞ ማዕከላዊ ግን እድሳት ተደርጎ ለሙዚየም ሲባል የመጀመሪያ ተቃውሞ ያቀረብነው እኛ ነበር። ሙዚየም ሲባል ለምን እዛ ውስጥ ብዙ ታሪክ ስለነበረ ሳይታይ መጀመሪያ በእኛ በባለቤተኞቹ መታየት ነበረበት። ቀለም መቀባት የለበትም፣ መታደስ የለበትም። ሙዚየም ሲባል ባለበት ነው። ምክንያቱም ጥፍር ነቀላው አለ፣ የእግር ጥፍር፣ የእጅ ጥፍር ነቀላው አለ። እጅን ስትነቀል ምንም ቀለም ስለማይኖር በደምህ የምትጽፋቸው መልእክቶች ይኖራሉ። በደም የተጻፉት ብዙ መልእክቶች አሉ። ምክንያቱም እያንዳንዱ ከአንድ ቁጥር እስከ 8 ቁጥር ድረስ ያሉት
ከነ መግረፋ ዱላ ጋር ነው እዛ ውስጥ ቁጥር ሲሰጣቸው ከነ መግረፋ ወይ ከነ መደብደቢያ መሳሪያ ጭምር ነው እዛ የተቀመጠው። ስለዚህ ያን ሁሉ ታሪኩ ለምን ሳይታይ ሳይጣራ መታደስ የለበትም የሚል እሳቤ ነበረን። እንደገና ማዕከላዊ ሲባል ሰው የሚያውቀው ህንፃውን ነው። ከፊት ለፊት ያለ ህንፃውን ነው የሚያውቀው። አሁን አይተህ ከሆነ ወደ አፍንጫው በር መሻገሪያው ላይ የምታረስ ቦታው በመሬት ስር እዛ ድረስ በብርሜል ተደርድሮ እዛ ስር ድረስ እስኪቆፈር ድረስ እንኳን በሚቆፈርበት ጊዜ እንኳን ብዙ አጥንቶች እንደሚያገኙት ተስፋ አደርጋለሁ። የብዙ ሰዎች ህይወት እዛ ውስጥ ያለፈ፣ የብዙ ሰዎች አስክሬን እዛ ውስጥ የቀረ፣ እዚህ ገባ እዛ ገባ የማይታወቅ የዘርፈ ብዙ ሰዎች ህይወት እዛ ውስጥ ያረፈበት አለ። አጋጣሚ ሆኖ እኔ 7 ቁጥር ነው የደረሰኝ። 7 ቁጥር ስንመደብ 7ቱም አይነት ምርመራው የወረቀትና እስክሪብቶ ምርመራ የለም። የመጀመሪያው ዱላ ነው። ዱላ ነው የሚቀበልህ፣ ስድብ ነው የሚቀበልህ። እንደገና ደግሞ ሁሉም ደረጃ በደረጃ ስቴፕ ባይ ስቴፕ በቀን 2 አይነት ጠዋትና ማታ፣ በቀን 1 ዳቦ በምስር ድፍን ምስር ወጥ ይሰጣል። ከዛን ዱላ ነው የሚቀጥለው። ቁርስ፣ እራት ዱላ ነው። ያን ሁሉ ስናደርግ ስናሳልፍ የእግራችን ጥፍር ሲነቀል በከስክስ ጥርስ ሲነቀል እግራችን በሳንጃ በሳንጃው ሲቆረጥ ያው ተወግተህ ነው እሱ ካሁን በሳንጃ ይሄ ሲቆረጥ ምን ስል በሶኬት ስትጠበስ እንዳትቀመጥ እንዳተኛ ስትደረግ ስትጠበስ ኮዳ ስትሰቀልብህ ወለድ አልባ እንድትሆን ብልት ላይ የሚንጠለጠለው ኮዳ ነበር። ኮዳ ነው። ሃይላንድ በኋላ ነው ወደ ሃይላንድ ተቀይሯል ሲባል ነው የሰማን። ታች ካወረድን በኋላ ወደ ዞን ወደ ቃሊቲ ከገባን በኋላ ነው ወደ ሃይላንድ መቀየሩን የሰማን እንጂ በእኛ ጊዜ ኮዳ ነው። የአረቄ ማውጫ ኮዳ እሱ ውሃ ሞልቶበት በቴፕ ሽቦ በጉጠት ይታሰራል። ያ እየተለቀቀ ከዚህ ከአንገት ነው የሚመዝህ። ብልት ላይ ነው ቀጥታ የሚንጠለጠለው። ቀጥታ በብልት ላይ ሲንጠለጠል ከዚህ ነው የሚስብህ። ያ ሁሉ በሚደረግበት ጊዜ ለምሳሌ ለ95 ቀን ለ3 ወር ከ5 ቀን ነው ሳፖርቲንግ ኦክሲጅን ባልቻ ላይ የነበር ነው፣ ፖሊስ ሆስፒታል የነበር ነው። ከዛም ስንወጣ የጭካኔው የሚገርመኝ ዝግ ችሎት የሚባለው ነገር የሚያስቅ ችሎት ነበረ ያኔ። አሁን አላቅም። ዝግ ችሎት ሌሊት ራሱ መጥቶ ሲደበድብህ እየደበደበ የሚገርፍህ የሚመረምርህ ዳኛ። ዝግ ችሎት አለ። የእውነት ነው። ዝግ ችሎት ቃሊቲ ነው የሚያመጡ እንትን ልደታ ያመጡሃል። ማታ ግን ያው ዳኛ ራሱ ነው መጥቶ የሚደበድብህ። ዳኛው ይደበድባል። ዳኛው ራሱ ይመጣል። ራሱ መርማሪ ነው። ራሱ ጠዋት ዳኝነት ይቀመጣል። ችሎት ካባ ተሰይሞ ችሎት ተሰይሞ ካባ ለብሶ ይዳኝሃል። ክንፍ አለው ብለን ነው የምንለው ሁላ ማለት ነው። አንድ ጥቁር የማይረሳኝ ጥቁር ጸጋዬ የሚባለው አንድ ዳኛ የሚገርም በቃ እንደዚህ ሁኛለሁ እኮ ብለህ ሽርጥህን ፈተህ እንኳን የታሸገውን ከነቁስሉ ከነደሙ ስታሳየው ተነካችብኝ እንዲህ ይላል፣ ያፌዝባል። ሰው የዳኝነት ባህሪ ስለሌለው የሚፈረድብንን ፍረደን ልሂድ፣ ከዚህ በኋላ ተመልሼ ወደዚህ አልመጣም የሚል ነገሮችን እንትን አልኩ። ችሎት ደፍራል። ችሎት መድፈር ቅጣት አለን። በፊቱን ምን ያህል እንደምትቀጣኝ ስለማላቅ አሁንም የምትቀጣኝ ስለማላቅ ቅጣት ነው፣ ሌላ ቅጣት የለም የሚል ነገሮችን እንትን አልኩት። በነፍስ ስጋው ለ7 ወር ነው እዛው የቆየሁት።
ከ5 አንደኛ ወር 1991 እስከ 7ኛ ወር ድረስ እስከ መጋቢት ድረስ መጋቢት አልፎ ወደ 8ኛ ወር ስንቻገር እዛ ቆየው። ከዛን ጨረሱት። 7ቱም አይነቶች ነቅላ 2 ቀን ነው። የጥፍር ነቅላ 2 ቀን ነው የሚካሄደው። ጥፍር ወጥቶ ነቅላ ያውቃል? የኛው አውራ ጣት የግራ ጣት ነው የምንነቀለው። እግር ይነቀላል። በርሜል ግርፍ የሚባል አለ። ምንድን ነው ደግሞ እሱ? በርሜል ውስጥ ትንሽ የውሃ ትደረግና ጣውላ ላይ ትቆማለህ። ከዛ ሶኬት ሲነካ እግሬን ወደዛ ወስዶ ጭንቅላት እዛ ውስጥ ይገባል። ከዛም በኋላ በርሜል ግርፍ የሚባለው ቀጥታ ሶኬት በመቀመጫ ይለኮሳል። በመቀመጫ ላይ ያ ውስጥ ያስገብቶ ወዲ ውስጥ ያለውን ወዲ ውስጥ ያለ በሙሉ በጠበጣን። ያንን ውሃ በትልቅ መጨለፋ ያለው ሲያነሱ ውሃው ከደፈረሰ ነው የምትወጣው። ምንድን ነው የሚያደፈርሰው? ወሚት ታደርጋለህ። ከዛ እንትን በሚደረግ ጊዜ ወሚት በምታደርግ በአፍ በምታወጣው ያ ሲደፈርስ ይወጣል። እሱን ከጨረሱት ግን በጣም የሚከብደው እሱና የኮዳው ነው። በጣም የሚከብደው የኮዳና እሱ ነው። ኮዳና እሱን ነው መቋቋም የማትችል። ከዛ በፊት ጥፍር ነቀላ ይጨርሳሉ። አልጋ ግርፍ የሚባል አለ። አልጋ ግርፍ፣ በርሜል ግርፍ። አልጋ ግርፉ ምንድን ነው? አልጋ ግርፍ ርብራቦ ያለ ብረት አለ። እዛ ጋር ትታሰራለህ በካቴና እጅ እግሬ እዚህ ገረፈን ትታሰራለህ ተገልብጠህ። በሱ ጀርባ ይሸነሸናል። እስኪ በቃ ድረስ እስክተለተል ድረስ ይገረፋል። ያን ከጨረስክ በኋላ ከጨረሰ ወንፊት ካደረገ በኋላ ወደ ክላሴክ ትገባለህ። ወደ ክፍሌ ትገባለህ። ያንንም በጨለማው ነው ይመጣሉ። ያውካል። ውሃ ይደፉባል እንዲቀዘቅዝል። በጣም ይለበልባል። ጩኸት ስታበዛ ሌሊት የምትጮህ ከሆነ ውሃ አምጥቶ ይደፉላል። ውሃው ላይ ትንከባለላለህ፣ ታቀዘቅዛለህ። ያን እያደረግ የመጨረሻው ኮሪደር ላይ በሜንጦ ትሰቀላለህ። በካቴና ተደርጎ በሜንጦ ተሰቅለህ ያ ይደረጋል። ለ14 ዓመት አካባቢ ሴቶች የሚባሉትን አልወዳቸውም ነበር። ለምን? ባለቤቴ ሴትን የቀረብኩት በባለቤቴ ነው ሴት የሚባለው ነው የጀመርኩት እንጂ ሴት የሚባል በጣም ያስፈራኝ ነበር። ምክንያቱም እዛ ውስጥ ያለ የሴት ጭካኔ ከባድ ነበረ። አንደኛ ወንድ አይደለም እዛ ውስጥ ብልቴንም ይዞ ኮዳ ውስጥ የሚያስገባው የነበረ ሴት ነች። ያንን እያየኸው ከዛም ወጥቶ ሴት ሁሉ ያን መስሎ ነው የሚታየክ ነበረ እና በሂደት የሳይኮሎጂ ሕክምና ከወሰድኩ ሴቶቹ ሲያያቸው በጣም ይሮጥ ነበር፣ ይሸሽ ነበር። ምክንያቱም በቃ ይፈራ ነበረ። ያን በሳይኮሎጂ አማካሪም ዶክተሬም በደንብ ትሬት አድርጎኝ በሂደት ላይ ተግባባን። 10 ዓመት ከተፈረደ በኋላ 6 ዓመት ከ3 ወር ታሰርኩ። ታህሳስ 5 1997 ታህሳስ 5 በምህረት ወጣሁ ማለት ነው። 6 ዓመት ከ3 ወር በኋላ። ጥፋት ምንድን ነበር የተባለው? ጥፋት አንደኛ በጣም አክቲቭ ነበርኩኝ ፖለቲካው ላይ፣ በሁሉም በስራ ላይም በሁሉም ነገር ላይ መብት ጥያቄ ላይም በጣም መብቴን እጠይቃለሁ። የኔን አሳልፌ አልሰጥም፣ የሰውን ግን አልፈልግም። መደራጀት እወዳለሁ። ካሌስትሮ ውርጂ ፈከኝ ለሎታ የሚባለው የሆነ መጽሐፍ አለኝ። የጻፍኩት መጽሐፍ ላይ ካሌስትሮነት እስከ ፕሬዝዳንትነት የሚል አለ እና ውርጂ ፈከኝ ለሎታ ኮበ ቁልቁል ለስሩራ እንገ ፕሬዝዳንቱማ የሚለው ሰራውት አለ። እዛ መሀል ላይ አማዞን ላይ አለ። በዚህ አጋጣሚ
እዛ ውስጥ በደንብ አድርጎ ታሪኮቹ በሙሉ ስላሉ እዛም ማንበብ ይቻላል። ያ መካከል ግን በመታሰሬ ብዙ ጀግኖችን ለዓላማቸው የጸኑት ለዓላማቸው ስሉ ለወጡለት ዓላማ ስሉ እኛ ምንም አይነት ፖለቲካ ይሄን ያክል ብዙ ባይኖርብንም ለኦሮምኛ በደንብ እንዲችል መጫና ቱለማ ማህበር በጣም እስከ ወዳኛው ድረስም ነፍሳችንን ማሳልፈን ልንሰጠው የምንችለው ለመጫና ቱለማ ማህበር ነው። መጫና ቱለማ ያኔ አውሶ ተግባረድ ላይ ታስታውስ እንደሆነ ተግባረድ ትምህርት ቤት ያሰለጥን ነበር ሜክሲኮ። እዛ እንማር ነበር። ኦሮምኛም በደንብ ቀጥቅጠን የተማርናቸው በአውሶ መልክ እነ እልፍነሽ ቀኖ ምን ነዘሪ ወዳጆ አውሶ ኪነት ማለት ያ ክነት ኦሮምኛ ባህላዊ ኪነ ጥበብ ላይ ክነት ላይ በጣም እየሰለጠን እየተማርን የኦሮምኛ ቋንቋ እንኳን መጻፍ በማንችልበት ዘመን በሳባ በአማርኛ ኦሮምኛ እየጻፍን እንማር ነበርም። ያን ነው እየተለማመርን የመጣን። ሰው ማንነታችን ላይ ጠንካራ ነበር። በማንነትህ ጠንካራ ከሆንክ በስራ ደግሞ ዳይነትን ልታሸንፍ የምትሮጥ ከሆነ ይበሉሃል። እንደገና ማንነትን ይዘህ ማንነቴ መብት ለምን ተነካ ብለህ የምትናገር ከሆነ አንተ አደገኛ ነህ። ስለዚህ የያዙኝ ለታ ጠዋት ከጠዋቱ 12 ሰዓት ተኩል ይሆናል ይመስለኛል። ጠዋት ነው የያዙኝ። ሲይዙኝ ቤቴ ውስጥም ምንም የለም፣ የራሴ ልብስ ብቻ ነው። ማታ ቁልፍ ይዞ መጥቶ ለካ ቤቴ አስቀምጦታል። ቤት ለብቻዬ ነበር የምኖረው። ቁልፍ ሄዶ ከፍቶ መሳሪያ ወደ 15 ሽጉጥ ምናምን አስቀምጦ ምን ብሎ መጥቷል። ጠዋት የቤት በርበራ ብሎ ጎረቤቶችን ጠርቶ ቤት ሲከፍቱ ክፈት ስሉኝ እኔ አልከፍትም። ምክንያቱም ከትላንት ጀምሮ ቁልፉ እኔ ጋር የለም። ቁልፉ እናንተ ጋር ነበረ፣ ቁልፍ የለኝም ስል እንካ ቁልፏን አልከፍትም አልኳቸው። ለጎረቤቶችም ለሁሉም ነገርኳቸው። ክፈት በቃ ሰምቶላል ተባለ። ከፈቱ። ሲያስገድዱኝ ከፈትኩ። ስንገባ እንደገባን በርበር ሲባል እኔ ቆምኩት፣ ጎረቤቶችም ቆሙ። ግራ ቀኙም ፊቱ አለም ታዛቦች ተብሎ ተሞልቷል፣ ቆሟል። ሄዶ ሻንጣዋን ይዞ መጣ። ካስቀመጠበት ይዞ ሲመጣ ሲከፍቱ መሳሪያ እንደዚህ። ይሄ ምንድን ነው? እንዴት ምንድን ነው ትላለህ? የራስን ንብረት የራስን ቤት አታምንም? እኔ አላቅም አልኩት። እነሱ ጎረቤቶች በሙሉ እንዲጠሉኝ ነበር የፈለጉት ያሰቡት። ማለትም ሊፈጀን ነው ሊያስፈጀን ነው ምናምን ብሎ እንድነሰውብህ ነበር። መሳሪያዎቹን አንተ አላስቀመጥክም? እኔ አላውቀውም። ስለ መሳሪያም አናቅማ። ያኔ መሳሪያን ራሱ አናውቀውም። እንደዚህ አጋጣሚ ይዞ አባቴ ምናምን ይዞ ሲሄዱ እናያቸዋለን። ግን እኛ እናውቀውም። ይሄን ያክል መሳሪያ ስራ ላይ ነው የምናተኩረው። ከዛን ያን መሳሪያ አብሮ ይዞ ሄዱ። ምራ የሚል ነገሮች እሱም መነሻ ያደረጉት። ምራ ምን ልብራ ምን ትመራለህ የማታውቀውን። በኋላ ስንት ታደራጀክ ምናምን ነገር ስንሰራ ታደራጀ በስራ ስም ታደራጃለህ እንደዚህ የሚል ነገሮች ተሰያየሙ። ኦኬ አልኩት። ጨርሱት የምትጨርሱት እንጂ አላቅም አልኩት። ከኔ ጋር የነበሩትን ምኑን አመጡት። በኋላ የአክሱም ሆቴል የትግራይ ሆቴል ቃጠሎ ውስጥ እጃቸው አለ ተባለ። ኦኬ እሱን የትኛው መዝገብ ይሁን መዝገብ ሰይሙልኝ፣ ፍርድ ቤት ልቅረብ፣ ልፈረድ፣ ልተኛ ገብቼ አሁን በቃ ያልኩኝ 95 ቀን ከኮማ በኋላም ያው ቀጠለ። ዱላው ግን ቆመ። ምክንያቱም ከነፍሰ ስጋነታችን ወጥተናል፣ ተዳክም ያለው ፍርዱን ወስጄ ገባው። ግን በጣም የሚገርም እና የሚያዛዝን ይዞት ከኬንያ ጠረፍ ነው ተይዞ የመጣ ብሎ የሌል ያለ የውሃ ያለ እያለ 23 ቀን ሙሉ ተሰቅሎ ሞቶ አስከሬኑ ደርቆ የወጣ ኢንጂነር ተስፋውን ጨመዳ ኢንጂነር ተስፋውን ጨመዳ ፋይሳ ደበላ ደረጀ ሸንተማ አሁንም አለ እና ኢንጂነር መስፍን አበባ። ኢንጂነር ተስፋውን ጨመዳ በረሃብ ነው የተገደለው ማለት ነው? አዎ ዱላ ነው። እዛ ጨርሶ ከማዕከላዊ ጨርሶ ወጣ። ታችም ሲወርድ ደግሞ
በተጨማሪ እዛው በአግልሎ አስሮት ነበር። ምክንያቱም እሱ ከሁሉም አመፀኛ ነው ተብሎ ስለሚታመን ከጠረፍም ተይዞ ስለመጣ ማን ያዘው ማን አዛዘው እንዴት ተያዘ እሱ የምናውቀው ብዙ የሚሾከሾኩት ብዙ ነገሮች ቢኖሩም አሁን መጥቀስ የማልፈልጋቸው ግን በጣም ዘርፈ ብዙ የሚያስቀይም ነገሮች አሉ። 23 ቀኑንም ተሰቅሎ ግን እየጮኸ በሻንጣ ስር በተሰቀለው ሻንጣ ስር ተቦርብሮ ቦርቡረ ነው እንደዚህ ያሾለክን እና ቀምሰው ምንም እንትን የሚል ነገር የለም። ከዛ በኋላ በቃ መሞቱን ስናየው ማረሚያ ቤቱ የተበጠበጠና የኦሮምኛ ቋንቋ መሆን አለበት ቃሊቲ ብሎ መነሻውን አመፁ የተነሳበት አንዱ ትልቁ ነገር በሱ ሞት ነው ማለት ነው። በሱ ሞት ምክንያቱም ምሁራኖቻችን መጥተው እዚህ ከሞቱ ቅርጽ ነው ማለት ነው። ስለዚህ ኦሮምኛ ቋንቋ መሆን አለበት እስር ቤቱ የሚል ነገሮችን አመፅን ተነሳን። እኛም ጨርሰን ወጣን ማለት ነው። 1997 ወጣው 98 አረፍኩ 99 ተመልሼ ገባው ማለት ነው። በምን ደግሞ አሁንም ሚሊኒየም አዳራሽ ሚሊኒየም የሚባለው 2000 ላይ ሲጨመር በጣም ዝግጅት አለ ተባለ ይሻል። ስለዚህ ለዛ አመፅ አካሂዳሉ ብሎ የሚጠራጠሩትን ፈሰፈሰ አድርጎ ያስገቡ ነበር። ሌሎችም ከእንዳንተ የታሰሩ ሁሉንም አስገብቶ እኔም ብቻ ሳይሆን እንደኔው የቆዩትን መልሰው አስገቡን። እዛው ራሱ 2002 ከ4 አመት በኋላ ተፈታ። በ2002 ብርሃነ መስቀል ይባላል። አቶ ብርሃነ የሚባለው የኢትዮጵያ ፍትህ ሚኒስትር ነበር። እሱ አጋጣሚ ጉብኝት ሲመጣ መዝገብም የለንም ምንም የለንም 4 አመት ሞልቶናል ብለን አለቀስን። ሁላችንም ስናለቅስ ሲያይ ተረስተን ነው። እስር ቤት ተረስታችሁ? ተረስተን አለኝ። መዝገብም የለንም ምንም የለም። ምንድነው ሲባል አደረጃጀት ላይ ያደረጉ ነው የተያዙት ተባለ። ከዛን ወጣን። አንድ ላይ ስንት የደመርኩት 10 አመት ከ3 ወር አለኝ ማለት ነው እስር ቤት። እስር ቤት ከእድሜ ላይ 10 አመት ከ3 ወር በልቶኛል ማለት ነው እስር ቤቱ። ከሁለተኛው እስር በኋላ ነው ጨፌ በትልቅ ደረጃ የተቋቋመው ወይስ ከለውጡ በኋላ ነው? ያንም ስንደራጅ የነበር ነው 1987 88 መካከል ላይ መብረቅ የሚባለው ማህበር ነበረን። መብረቅ የቤት ስራ ነው። መብረቅ የጋራ መኖሪያ ቤት ህብረት ስራ ማህበር የሚባል በከካ ብለን ተነሳን። ያንን 247 ሆነን የተደራጀ ነው። እሱም ባለቤት ሆነን ሳለን ነገር ግን አሁንም በስራም በሌላም ቁጥር 2 ብሎ እነሱም ስለሚሰሩ እኛም በቁጥር 2 ብለን ወጣትን ኃይልን አደራጅተን ማሰባሰብ ማደራጀት አለብን ብለን ተነሳን። ያን አደረግ ልክ ከወጣው ሁለተኛ እስሬ በፊት ልክ ከእስር እንደወጣው እዛው ሬጅስተር ወንኩት እንትኑ ላይ ሬጅስትራር ላይ ተመዘገብኩት። በደብረ ማርቆስ ዩኒቨርሲቲ ተማርኩኝ። እሱን ጀምሬ ጨርሼ ደግሞ እሱንም እዛው ማረሚያ ቤት ውስጥ እያለሁ ግን ከወጣው በኋላ 1 ወር ተማርኩኝ። እንደተማርኩ ግራጁዌት አደረኩት ማለት ነው። ከዛን የስራን ብቻ ማህበር ነው ያደራጀው። ጨፌ ገንዘብ ቆጠባና ብድር ህብረት ስራ ማህበር የሚባለውን ሌላ ጨፌ ገንዘብ ቆጠባና ብድር አደራጀሁት። እሱንም እያንቀሳቀስኩኝ በደንብ አድርጎ ሰው አንድ አድርገን እየሰፋ ሲሄድ አሁንም ጥንቃቄ የሚል ነገሮች ሲያስጠነቅቁን 2005 2002 ወጣሁ። 2003 እና 4 የሰራው አረፍኩ። 2005 ብቸኛ የግል ተወዳዳሪ ሆኜ ኮልፌ ቀራኒዮ ላይ በግል ተወዳዳሪነት ልዩ ምልክት መኖሪያ ቤት አድርጌ ተወዳደርኩኝ። ለአዲስ አበባ ምክር ቤት አባልነት አለፍኩ። 2009 ሪዛን አደረኩት ከተቀናጀ ማስተር ፕላን ከቄሮ ትግል ከእንቢተኝነት ከእኩልነት ጥያቄ ከቄሮና ቀሬ ትግል ጋር ተያይዞ ሪዛን አድርጌ ከምክር ቤት ለቀቅኩት። 2010 እኔም ለውጡ መጣ ሲባል እኔም እጄን ከትግል ላይ ወደ ልማት ተመለስኩት።
ጨፌ ወጣቶች ሁለገብ ህብረት ስራ ማህበርን የመሰረትኩት ከለውጥ በኋላ 2012 በ29 ስድስተኛ ወር 2012 መሰረትኩኝ። ከኦሮሚያና ከአዲስ አበባ መሰረቱን አድርገን በፌደራል ደረጃ በኢትዮጵያ ደረጃ መሰረቱንና በአዋጅ 985 2009 መሰረት አደራጀን። ተደራጅተን በደንብ አድርገን መንቀሳቀስ ጀመር። በለውጡ መምጣት የትግሉን ውጤት የመደራጀት መብትም አልተከለከልንም። ቀደም ስንል ግን ያ ሁሉ ዋጋ የተከፈለ የመደራጀት መብትን የመጠቀም ፍትሃዊ የሀብት ክፍፍል ጥያቄን መልስ ከመስጠት ይልቅ ያን ያክል ሁሉ ትውልድን ማበላሸት ነበረ የተሰራብን። አሁን ግን በዚህ ልክ ነው ያለነው። ጨፌ የተመሰረተው በ9 ስድስተኛ ወር 2012 ከኦሮሚያና ከአዲስ አበባ ወደ 150 የሚሆኑት ወጣቶችን ሰብሰብ አድርገን ትግል ውስጥ የነበሩትን ቀሮን ሰብሰብ አድርገን ወደ ስራ። በምን ያህል ካፒታል ተመሰረተ? መነሻችን አንዳንድ ሺህ ብር ነው ያዋጣን የተነሳ ነው። 150 ሺህ ብር ነው የተሰበሰበ። በ150 ሺህ ብር ዚግ አካውንት ላይ አድርገን ሰርቲፋይድ ከሆነ በኋላ በጣም ፍላጎትም ኢንተረስቲንግ ነበረ ማህበሩ ላይ። ወጣቱ ሁሉ ንቅናቄ የፈጠር ነው። በሚዲያችንም ጨፌ ሚዲያ በዩቲዩብም በፌስቡክም በቴሌግራምም አለን፣ ኢንስታግራምም ሁሉም ነገሮች ላይ ቴክኖሎጂን ሁሉም እንሳተፋለን። በዛ የተነሳ በደንብ አድርገን ሰራን። በዚህ ሰዓት ከመሰረትነው ካፒታል 150 የነበረው በዚህ አሁን ላይ ዛሬ ላይ 320 ሚሊዮን ላይ ደርሷል። ልዩነታችሁ ምንድን ነው ከሌሎቹ? ልዩነታችን አንደኛ አብዛኛው በወጣት ሆነን የህብረት ስራ ማህበር ላይ በአዋጁ ይሄ አዋጅ ከ1953 ዓ.ም ጀምሮ በኢትዮጵያ ደረጃ ያለ አዋጅ ነው። መጫነቱ ለምን ብትመለከት በ1957 ዓ.ም ሲመሰረትም ከዚህ ውስጥ ነው። እነ ዶክተር ኃይሌ ፊዳም ዶክተሬቱን የያዙበት በዚህ አዋጅ በኢንተርናሽናል ኮኦፐሬቲቭ ሶሳይቲ ነው። ዶክተሬቱ ራሱ ዶክተሬታቸው ራሱ የዶክተር ኃይሌ ፊዳ ዶክተር ኃይሌ ፊዳ ራሳቸው ናሽናል ብቻ ሳይሆን ኢንተርናሽናል ኮኦፐሬቲቭ ሶሳይቲ ላይ እጅግ በጣም አስተዋጽኦ ያላቸው ናቸው። ስለዚህ ለሰባተኛ ጊዜ ነው ይሄ አሁን ሲቀየር ሲሻሻል ለሰባተኛ ጊዜ ነው የተቀየረው። ዛሬ 65 ዓመቱን ጨርሷል ማለት ነው። ኮኦፐሬቲቭ ወይም ህብረት ስራ ማህበር። ኬንያ ከኢትዮጵያ ላይ ነው ልምድ የወሰደች። ዛሬ ግን ኬንያ በሚኒስትር ነው የምትመራው የሀገሪቷን ህብረት ስራ ማህበር። የኬንያ ሀገር ህብረት ስራ ማህበር በሚኒስትር ነው የሚመራው። አጠቃላይ ሰብሰብ አድርጋ ደግሞ በሊግ ነው የምትመራው። ሊግ ነው ጽህፈት ቤቶች በሊግ ነው የምትመራው ኬንያ። በሚኒስትር ነው ራሷን ችላ ያለች። ተጠሪነቱም ለሀገሪቷ ፕሬዚዳንት ነው። እንደገና ደግሞ አብዛኛውን የኬንያ ሀገር የኢኮኖሚው ራሱ ቲጂቢው 46% ነው የሚይዘው ኮኦፐሬቲቭ ብቻ። ስለዚህ ኬንያ የሀገሪቷ ምክር ቤት አባላት ራሱ ከ45% በላይ የኮኦፐሬቲቭ አካላት ናቸው። የኬንያ ፕሬዚዳንት ራሱ የሚወጣው ከኮኦፐሬቲቭ ውስጥ ነው። ኬንያ እንኳን ብትወስዳት እዚህ አፍንጫችን ስር ያለችውን ኬንያን እንኳን ብትወስዳት ከኛኑ ግን በ1969 ዓ.ም ከሀረማያ ዩኒቨርሲቲ ነው መጥቶ ልምድ ልውውጥ መጥቶ ተሞክሮን የመሰረቱት። እኛ እዛው ነን። ኤጀንሲ ከኤጀንሲ ኮሚሽን፣ ከኮሚሽን ወደ ኤጀንሲ ነው የሆነው። በዛው ልክ ተጠሪነቱ ለግብርና ነው። ለ3/4 ወገን ነው የሆነው። ኮኦፐሬቲቭ እድሜውና ሴክተሩ እና አመለካከት ችግር ስለነበረበት አሁንም አብሮ የሚሄድ አይደለም። ኮኦፐሬቲቭን ማንም አልተረዳም። ኮኦፐሬቲቭ ወደ ሂሳብ ብትወስደው ኮኦፐሬቲቭ
አንድና አንድን ስትደምረው ሁለት ነው። ኮኦፕሬቲቭ ማለት የመደመር ፍልስፍና ነው። መደመር የኮኦፕሬቲቭ ፍልስፍና ምንጭ። ስለዚህ ኮኦፕሬቲቭ ማለት ምንድነው መሰለህ? ለኔ ኮኦፕሬቲቭ ደም ስሬ ነው። ኮኦፕሬቲቭ ኑሯችን ነው። የኦሮሞ ህዝብም ብቻም ሳይሆን ኢትዮጵያን ራሱ የሚመጥናት አደረጃጀቱ ፔሊሲን ሳይሆን ሼር ካምፓኒ ሳይሆን ኢንተርፕራይዝ ሳይሆን የጥቃቅንና አነስተኛ ምናምን የሚባሉት አሉ። እሱ አሁን 1998 ነው የመጣ ወደ ኢትዮጵያ ራሱ የመጣ ሲስተሙ ራሱ ከኮንዶሚኒየም ጋር 1996 አካባቢ ይመስለኛል። ያኔ እስር ቤት ነበርኩኝ። የመጣው ከኮንዶሚኒየም ጋር ነው ይማጣ የሚባለው ወይም ጥቃቅንና አነስተኛ ማለት የመጣው። እሱም ከግብጽ ነው የመጣ ከዚሁ ከጎረቤታችን ከግብጽ ነው የመጣ። ከግብጽ የመጡት ብዙ ነገሮች ልምዶች ጥሩ ነገር አይመጡም ወደ ኢትዮጵያ ሲመጡ ብዙ ነገሮች። ስለዚህ ይሄው ጥቃቅንና አነስተኛ ላይ 5 ሰው ነው የሚደራጀው። ህብረት ስራን ለመመስረት ግን ቢያንስ በ51 ሰው ነው የምትመሰረተው። በ51 ሰው ኮኦፕሬቲቫዊ አስተሳሰብ ካለ ጥላቻን ትጠላለህ። ጥላቻ አይኖርም፣ ቄም አይኖርህም። ኮኦፕሬቲቭ ፍቅርና እድገት፣ እኩልነት፣ አንድነት፣ አብሮ መተባበር፣ በተባበረ ክንድ የጋራ ጠላት የሆነው እንዳይነትን ብቻ መታገልን ነው የሚያስተምርክ ማለት ነው። የሆነ ሰሞን ያው ሶሻል ሚዲያውም ላይ ስላለ የጤፍ አብዮት የሚባል ነገር ተነስቶ ነበር። ምንድን ነው እስቲ እሱ ነገር? የጤፍ አብዮት ያስቃል። ሁለት ነገሮች ነበሩ ያፋጁን። ኢትዮጵያና ኢትዮጵያ የምትባል ነገር ልዩነት አላቸው። ስያሜ አለ። ምንድን ነው? ኢትዮጵያና ኢትዮጵያ የምትባል ልዩነት አላቸው አሉ። ማን ያለው? ኢትዮጵያ የሚሉት እና ኢትዮጵያ የሚሉት ይለያያሉ። ኢትዮጵያ የሚሉ አሉ፣ ኢትዮጵያ የሚሉ አሉ። ሲጠሩ ምን ወይ ናቸው እነሱ? ኢትዮጵያን የሚጠሯት ነባሩን የአባታችንን ቤተ መንግስትን እናስመልሳለን። ኢትዮጵያ የሚሉት የእትዬ ምኒልክ ማለት ነው ትርጉሙ። እሺ፣ የእትዬ የእምዬ ምኒልክ ቤተ መንግስት ማለት ነው ኢትዮጵያ የምትባለው። ኢትዮጵያ ይህ ሸፋፏን። እሺ፣ ኢትዮጵያ የሚሉት ደግሞ 87ቱም ብሔር ብሔረሰቦች በሙሉ ኢትዮጵያ ነው የሚሉት። ኢትዮጵያ ስትል ትልቅ ነው። ኢትዮጵያ ስትል ግን በጣም አክራሪዎች፣ ጽንፈኞች፣ እኩልነትን የማይቀበሉ ይህንን ዛሬ መስማቴ ነው። ለዛ ነው ምስቀውና ማን ይሄንን ያለ ተመልከት እስኪ ዝም ብለህ ፊልድ ማርሽ ሲሉና ፎልድ ማርሽ ብሎ ሲሉ ሰምተህ ታውቃለህ? አታውቅም? ያው እሱ የመጀመሪያ ቋንቋቸው አማርኛ ያልሆኑ ሰዎችም ሌሎችም አንዳንዶቹም ይጠሩታል። አማርኛው የቀበልኛ አማርኛና የአገርኛ አማርኛ የሚባልም አለ። አለሽ። ስለዚህ የጥቂቶች ኋላ ነፋቂ ወይም መልሶ መንገስ ንግስናን የሚመኙት ኢትዮጵያ ነው የሚሉት። ፈጽሞም ኢትዮጵያ አይሉም። ለምሳሌ እኔ መልሶ መንገስ አልፈልግም። ኢትዮጵያ ነው የምለው ነው። አትልም። ለምን? ኢትዮጵያ ነው የምትለው ከኔ ጋር ልክ ለመያዝ ካልሆነ በስተቀር እሺ፣ ኢትዮጵያ አትልም። የምትለው ኢትዮጵያ ነው የምትለው። ኢትዮጵያ ማለት ይሄ እኮ ነው። እቺ የለችም እኮ እኔ በምጠራ ኢትዮጵያ የሚለው ውስጥ እቺ ይ ትሆናለች፣ ትሸፍፋለች። ኢትዮጵያ ይሆናል። ስለዚህ ልዩነት አለን ማለት ነው። ኢትዮጵያውያኖችና ኢትዮጵያን መካከል ልዩነት አለው ማለት ነው። ልዩነት አለው። ያን ልዩነት እንዴት እናምጣ ነው? እነሱ ያችን ኢትዮጵያን ለመፍጠር በብዙ መንገድ ቢሉ ቢሞክሩ ቢጥሩ ቢግሩ
መዓት ነገር ቢያደርጉ መፈንቅለ መንግስትን ለማካሄድ አልተሳካላቸውም። ስለዚህ ቁጭ ብለው አሰቡ ማለት ነው። ከሱዳን ተሞክሮ ወሰዷት። ከዚህ ከጎረቤት ሱዳን እሺ። ሱዳን አልበሽር በ10 ሳንቲም ዳቦ ጭማሪ ምክንያት ነው የወደቁት። አመፁ የተነሳው በዛ ነው የተነሳ ተፈነቀለ። መፈንቅለ መንግስት ያደረጉ አሳልፎም ሰጧት ለአሜሪካን የሀገራቸው መሪ። ከአሜሪካንና ከአሊ በሽር ለሱዳን ማን ነው የሚሻለው? አሁን እኛም ከአብይና ከዛ አመፅ የትኛው ነው የሚሻለው? ሰላም ሲኖር ነው የምተኛው፣ ሰላም ሳይኖር ሲቀር ነው። ሆዲ ጠግብህ ሆዲ ወጥሮ እንቅልፍ ይወስዳል። እንኳን አይደለም ችግር ጠግበህም እንኳን እንቅልፍ አይወስድም፣ ያቁነጠነጣል። ምግብ እንኳን ሲበዛ ያቁነጠነጣል። እነሱ በጤፍ ላይ ሲሰሩ እንደ ጨፌ እልህ ውስጥ የገባንና የሰራንበት ትልቁ ምክንያት ጤፍ 55 ብርና ዋነኛው ትልቁ 60 ብር ነበር። በአንድ ጀንበር ያንን ፕላትፎርሙን ከጨረሱ ጥናቱን ከጨረሱ በኋላ በየኦሮሚያ ገበያዎቹ መካከል ሁሉ ገቡ። 1 ኪሎን 85 ብር ገዙ፣ መግዛት ጀመሩ። ገበሬ ቤት ገቡ። እነዚህ ሰዎች ቅድም ኢትዮጵያ የሚሉት 10 ሰዎች አሉ። 10 ባለሀብቶች ናቸው መሪዎቹ። የኢትዮጵያ መሪዎች 10 ባለሀብቶች ናቸው። ኢትዮጵያን አሁን እያስጨነቃት ያሉት 10 ናቸው። ይታወቃሉ። ለምን እንደሆነ እየተጨዋ ትጥቅ ታጥቆም አንድ ወታደር ይሆናል። ከዛ ባለሀብቱ መካከል አንድ ይጮሃል፣ አንድ ሚሊቴሪ ይለብሳል፣ አንድ ሱፍ ይለብሳል፣ አንድ የበዓል ልብስ ይለብሳል። አንድ በቃ መላቀጥ የሌለው አኗኗር ዘይቤ ነው የሚኖሩት። ለምሳሌ ብትወስደው ከፈለገ ደግሞ መገናኛ እንደሚያዝ አድርጎ ሰውን በህይወትም እያለ ያቃጥላል። ከፈለገም ጭካኔን ለማሳየት ያቃጥላል፣ ሰውን ይጠብሳል። ከፈለገም ሲፈልግ ደግሞ አንገት ይቆርጥና ብረት ላይ ሰክቶ ያስጨፍርበታል። ከፈለገም የዛ ቡድኑ ውጤት ነበረ። ፍልማ ውስጥ የገባ ነው። መንግስት ያላወቀውን እኛ አውቀን ህዝቡ ያልተረዳውን መፈንቅለ መንግስትን ለመፈጸም ተነስቶ የነበረውን ማህበሉ የጤፍ አብዮት ብለን የሰየምነው ጨፌ ሳይሆን የሰየመው መዲናዋ ከተማ ራሷ እውቅና ሰጥተዋለች። የጤፍ አብዮት ብላ የጤፍ አብዮት እንዴት ተቀለበሰ ለሚለው አንደኛ ተረዳን በብልህ አእምሮአችን። ምክንያቱም ትግልን እናውቀዋለን፣ በውስጡ አልፈን የመጣን ብለናል። ማለትም የትጥቅ ትግል ባንችልም ሰላማዊ ትግል ለእኛ አዲስ አይደለም። ሁለተኛ ዲፕሎማዊ ፖለቲካል ሳይንስ ነኝ ብያለሁ። ፖለቲካ ምን ይመስላል፣ ወዴት ነው ማርሽ የሚቀይረው፣ እንዴት ነው መሪን የሚጠመዝዘው የሚለውን በደንብ ጠንቅቀን እናውቀዋለን። ሰዎች በተለመደ አባባል ዶሮ ሲያታሏት በመጫኛ ጣሏት ነው የሚሉት። እኔ እሱን አልልም። በሬን ሲያታልሉት ለዶሮ መጫኛ ጣሉለት። በሬውም ነቃባቸውና አመለጣቸው። እኛም ሀገሪቷን ያስመለጥ ነው። ምክንያቱም እነሱ ሊጥሉ የነበሩት በደም ውጤት የመጣውን ስርዓትን ሳይረጋጋ መፈንቅለ መንግስት ለማወጅ ነበር። በጤፍ የተነሳ ህዝቡ ተነስቶ በአካል ቁጭ ብለን የሚገርመኝና ይልቅ ውስጥ ያስገባን አብረን ቁጭ ብለን እየተወያየን ከዛሬ 3 ሳምንት በኋላ የኦሮሚያ ጨፌ ኦሮሚያም አዲስ አበባ ውስጥ ነው። ፕራይም ሚኒስትር ቢሮም ከንቲባ ቢሮም የመፈንቅለ መንግስት ሙከራ ሳይደረግ አይቀርም፣ ለማንኛውም ራሳችንን እናዘጋጅ የሚል አንድ የመንግስት አካል ስጋትና እንትን ሲል ኦኬ
እንዴት አወክ ብዬ ስል 3 ሳምንት በኋላ መፈንቅለ መንግስት በጤፉ ምክንያት ሊካሄድ ነው የምናደርገውን አጥተናል ብሎ ስል እኛ ሞተን ነው ኖረን ነው እዛው ቁመን እኛ ሞተን ነው ኖረን ነው በጤፍ የተነሳ መፈንቅለ መንግስት የሚካሄደው። ህዝባችን ድርቅን እንደሆነ የለመደ ነው። በየ10 ዓመት ዙር ጠብቆ ድርቅ በሀገራችን ይከሰታል። አስቀድመን የምትጠነቀቀው እንጂ ለምን? ስለዚህ ከተነጎዳ ጀምሮ መግለጫ ይወጣል፣ ጤፍ ይገባል አልኩት። ቀን ተሌሊት አመራሮቻችን በየደረጃ ያሉትን አመራሮችን በሙሉ ስብሰባ አስቸኳይ ጠራው። ዙም በዙም አካውንትም በዋትስአፕ ዙም አወያየው። ሁሉንም አባላቶቻችንን በሙሉም አወያየን። ሁሉም ከየአለበት ከ365 ኦሮሚያ ወረዳዎች ውስጥ አንዳንድ ተሳቢ ይዘው እንዲመጡ አደረኩት። ጤፍ አንዳንድ ተሳቢ ይዞ እንዲመጡ ትእዛዝ አወረድኩት። በውስጥ ትእዛዝ አስተላለፍ። ከ5000 ከ50,000 ኩንታል በላይ የሚሆኑትን የሚጠጋውን በ4 ቀን ውስጥ አስገባን። አዲስ አበባዎች ውስጥ አስገባን። 11 ዩኒዮኖቹንም ጠራን፣ ተዋዋል፣ መግለጫ ያወጣን። 32 ሚዲያ ጠርተን የሳትንም ጭምር ሁሉም ዩቲዩበሮችንም ሁሉንም ጠርተን 32 ሚዲያ ጠርቼ መግለጫ አወጣን። ማስጠንቀቂያም ሰጠን ለ10ሩም ሰዎችም ለእነ ኢትዮጵያም ሰጠዋቸው ማለት ነው። እዛው መልእክት አስተላለፍ። ኢትዮጵያውያኖችም ጥንቃቄ ያድርጉ፣ ተነቅቶባቸዋል፣ አሁን ቆሟል ናቸው። ተንጫጩብን። ስልጣን ላይ ያሉትም የነበሩ ስለነበሩ ታቆማለህ አታቆምም ማሳፈን፣ ቢሮ ማሳፈን፣ መኮራ ማድረግ፣ ቤት መኖሪያ ቤት መጥቶ መኮራ ማድረግ ነበረ። የማይችሉትን ነገር መሞከር እንደሌለባቸው በደንብ ተነጋገርን። መከላከል ያለብንን ሁሉ ተቀለበሰ። ከተቀለበሰ በኋላ ኮንትሮል ማድረግ ከተቻለ በኋላ ፓትሮል ማድረግ ግድ ይላል። ውስጥ ለውስጥ እያንዳንዷን ተልእኮን ይዛ የምትፈጽመውን ብዙዎቹን በኦሮሚያ ገበያዎች ውስጥ ብቻ ከ68 ገበያዎች ውስጥ ይህንን ሸር የሚያካሂዱት በየገበሬ ቤት መኖሪያ ቤት እያንኳኩ መኪና ይዘው መዳበሪያ እያራገቡ በየገበሬ ቤት ውስጥ ይዞሩ ነበር። እሱን ሁሉ ቁጥጥር ስር አዋልናቸው ደላሎች። እሱን ሁሉ ያስወገድናቸው። ተረጋግቶ ህዝቡ መገበየት ያለበት በዚህ አይደለም። ሆይ ቤት ለምሳሌ ጤፍም ስንዴም ለዘር እንኳን እንዳያስቀር ብር እያሳዩ ሰብስቦ የት ነበረ ሲወጣ ነበረ። መግለጫችን ላይ ጠቅሰናል። ያኔ የወጣው መግለጫ ላይ እዚሁ ፕራይም ቲቪም ነበረ። ሲወጣ የነበረ ጤፉ በደቡብ ሱዳን፣ ሲወጣ የነበረው ጤፉ በኬንያ በሙየሌ፣ ሲወጣ የነበረው ጤፍ በመተማ፣ ሁሉም ጤፎች ከኦሮሚያ የሚገዛ ከአማራ ክልልም ይሁን ከየትም ይሁን የሚሰበሰበው ግማሹ የሚገባበት ጉድጓድ ይገባል። ባለፈ አይተ ይሆናል በቲቪ ላይ በጉድጓድ ውስጥ ሁላ ተከምሮ ምሽግ ሆኖ ጤፍ ምሽግ አድርጎ ሲዋጉበት የነበሩበት ሁኔታ አለ። ያ ሁሉ ዘርፈ ብዙ እኔ ከሞትኩ ሰርዶ አይብቀል አይነት አስተሳሰብ ጤፍን ከሀገር ውስጥ እስኪ አሁን ነገ ልታይ ትችላለህ ወይ እዚህ ሚዲያ ላይ የሚከታተሉት አሉ። ህንፃ መሳሪያ ሄዶ የውጭ ኮላን ቅጣ የሚመስለው ውጭ ኮላን ዝም ብለህ አቅርበህ ያው አሁን ካሻሻሉት እንጂ ሰርገኛ ጤፍ ነው። ሰርገኛ ጤፍ ነው። ለምንድን ነው እንደዛ የሚሆነው? በኮላው በጤፍ ነው የተሰራው። የውጭ ኮላ የሚባለው በጤፍ ነው የሚሰራው፣ ከጤፍ ነው የሚሰራው። ታዲያ ኬንያ ጤፍ ይበላል እንዴ? በቆሎ ነው የሚበላው ከኬንያ። እና ከጤፍ ኮላ ተሰርቶ ይሸጥ ነበር ማለት ነው። ዞሮ ኮላን የሚያመርጡት ሀገር ላይ ይወስዳሉ፣ ያሸሻሉ። ከዛም በኋላ እህል ከሌለ የአዲስ አበባ ህዝብ ብቻም ሳይሆን የኢትዮጵያ ህዝብ በዓላዊ ሰውም ይህ መደበኛ ሰውም መደበኛ ምግባችን ምንድን ነው? መመገባችን የፈለግከውን ያክል ብትበላ እንጀራን ካልበላ ትጠግባለህ? አትጠግብም። በተለይ ደሃ አካባቢው ደግሞ እንጀራን ካልበላ በሩዝ እና ፓስታ አልተለማመደም ህዝቡ። ፓስታና ሩዝ በኩንታል ቢሰጠውና 25 ኪሎ ጤፍ ቢሰጠው የኩንታሉን ፓስታና ሩዝ ይህን ከጉዳዩ አይቆጥርም። ጤፏን ነው የሚበላው ሰው። እሱም ስስ ብልታችን ስላወቀ ይሄ ተንኮለኛ ቡድን በዛ በኩል አድርጎ ነበረ
ይሄ ኮላ አለ አሁንም ገበያ ላይ አለ። ህንፃ መሳሪያ ላይ ሂድና ቼክ አድርገው። እሺ ስለ ኢትዮጵያ ስላነሳን ነው። ብሔር ኦሮሞ ነው አትሰኝ? በእናቴም በአባቴም። ኢትዮጵያዊነት ምንድን ነው ለአንተ? አገር መጠራይ ዜግነቴ ይሄ ነው። ህልውናዬም ነው፣ መከበራችንም ነው። እንደ ኢትዮጵያዊነት መውጫ መግባችንም የምንታወቀው በዓለምም በኢትዮጵያዊነት ነው የምንታወቀው። ኦሮሚነታችን ምንጫችን ነው፣ ማንነታችን ነው። ማንነትን አከብረዋለሁ፣ ወደዋለሁ። ኢትዮጵያዊነትንም ደግሞ በዛው ልክ እናምናለን። አንድ ሚዲያ ላይ ስለ አፄ ምኒልክ ተናገርኳል። ዘመድ ናችሁ? አፄ ምኒልክ የኦሮሞ ህዝብ የአብራክ ልጅ ነው። ምኒልክ አፄ ምኒልክ ማለት ዳግማዊ ምኒልክ ነው። የቀድማዊ ምኒልክ አይደለም እያልኩ ያለሁት። ዳግማዊ ምኒልክ እናቱ እጅጋየሁ ለማ ነች። አባቱም አፄ ኃይለመለኮት ነው። ኃይለመለኮት የሳህለ ሥላሴ ልጅ ነው። ሳህለ ሥላሴ የብርብርሳ ልጅ ነው። ይሄ ትክክለኛ ይሄ ኦሮሞ አይደል? የኦሮሞ ስም አይደል? ይሄ የእስራኤል ስም የለም እዚህ ውስጥ። ማቴዎስ የለም፣ ማርቆስ የለም እዚህ ውስጥ። እጅጋየሁ ለማ እናቱ ነች። እጅጋየሁ ለማ ያብቹኛ ልጅ ነች። ትውልዳ ወሮ ጉድሩ ይሁን እንጂ ያብቹኛ ናቸው፣ ሸኑ ናቸው። አንኮበር ትውልዱ ነው። ታዲያ ለምን ይመስላል የ8 ዓመት አፄ ቴዎድሮስ ወስዶት ካሳደገ ለምን ይመስላል 52 ወታደር ከአፄ ፋሲል ቤተ መንግስት ይዞት ወጥቶ አዲስ ዓለም ላይ ለምንድን ነው የሰፈረ? ለምንድን ነው? ኢየሱስ ክርስቶስ እኮ ስደት ሲበዛበትና ወቀሳ ሲበዛበት ወደ ምኑ ነው የሸሻ? ወደ ገዛ ወገኖቹ አይደለም። እና ወገኑ ስለሆነ እኮ ነው ከጎንደር ወደ ኦሮሚያ እዚህ ሸሽቶ የመጣ ምኒልክም። ስለዚህ አንድ ስርዓት ላይ አንድ መሪ ሲመራ ሊያጠፋም ይችላል፣ ሊያመጣም ሊያለማም ይችላል። ወቅት ጊዜ የጊዜ ጀግና እንጂ የሰው ጀግና የለም። እንዴ ምኒልክ የሰራቸው ብዙ ኩነኔ ነገሮችን እንቆጥራለን። የሰራቸውን ጀብዱ ነገሮችንም መቁጠር አለብን እንጂ ለሰራው በወቅቱ በጊዜው በስርዓቱ ለተሰራው ጥፋት ምክንያት በወቅቱ የሰራ እንዴ ራስ ጎበነ ዳጬ አብሮት አልነበርም እንዴ? ከጎኑ ያሉትስ እነ አፍተ ጊዮርጊስ ዲነግዴ ኦሮሞ አይደሉም እንዴ? ከምኒልክ ውጪስ አማራ ነው ብንል እንኳን እሺ ይሁን አማራ ነው ብለን እንስጣቸው። በላይ ዘለቃንም ሰጠናቸዋል። አሁን መልሶልናል ይመስለኛል እንጂ ሰጠናቸው እንበል። ሌሎቹ ከ11 እኮ 9 አይደል 12ቱ ከ12ቱ እኮ 10 ይኸው አድዋ 00ን ገብተው ይመልከቱ እንዴ። አድዋ ላይም ከተሰለፉትም ካዋጉም ከተዋጉም ከመሩትም አገሪቷንም ካስተዳደሩትም ውስጥ ሄዶ በስም እንኳን ታሪክን መለየት አይቻልም እንዴ? ስም የዳቦ ስም አይደለም። መጥላት ካለብህ ድርጊቴን ጥላ እንጂ እኔን አትጥላኝ ወንድሜ። መጥላት ካለብህ ድርጊቴንም ስጠላ መልካሜንም ክፉ ነገሬንም ጨፍልቄ አትጥላኝ፣ ለይቴ ጥላብኝ እንዲስተካከል እንድማር ከፈለክ። አለበለዚያ ጥፋቴ ላይ የምትጣላኝ ጥፋቴንም መልካምነቴንም ጨፍልቄ የምትጠላ ከሆነ ለጥላቻ የተፈጠርክ ነህ አንተም። እኔም ደግሞ መልካምነቴን አስቀርቼ ጥፋቴን አገነባዋለሁ። እርምት የምትሰጠው ታሪክን መክሰስ ላይ አይደለም፣ ታሪክን ማደስ ነው። ታሪክን ማደስና መክሰስ ሳይሆን እኔን የሚመጥነኝን የ21ኛ ክፍለ ዘመንን የሚመጥነውን ትውልድን የሚመጥን ታሪክ መስራት አለብን፣ ሰርቴን ማለፍ አለብን። ለዚህም ደግሞ ግለሰብን መዘ
ማሻማ ማድረግ የለብንም። ልንሻማበትም አይገባም። ጀብዱን የኔ ነው ብዬ ደካማን ያንተ ነው ካልኩት ጥሩ አይደለም። እንደገና ደግሞ አንተም ያንተን ጀብዱ ያንተ ነው ብለህ ካልከኝ አሜን ብዬ ነው የምቀበለኝ እንጂ አይደለም አልልህም። የኛ የኦሮሚያ መሪዎች እኮ ጠንካሮቹ ብዙ ጊዜ ስማቸው ታፔላ ይለጠፍላቸዋል፣ ይቀየርላቸዋል። ለምሳሌ ቅርብ ጊዜ አንተም ሁላችንም አብዛኛው የምናውቀውን ብትወስደው 2002 አካባቢ ነው መሰለኝ 2003 ምናምን አካባቢ ላይ 2002 ነው አካባቢ ይመስለኛል። አባዱላ ገመዳ ምን ነበር አሉት? ምናሴ ወልደ ጊዮርጊስ አላሉም እንዴ? የእኛን ጀግኖች የፈለጉትን ማድረግ ይችላሉ። ከፈለጉ ትግሬ ያደርጋሉ፣ ከፈለጉ አማራ ያደርጋሉ፣ ከፈለጉ ወላይታ ያደርጋሉ። እንደፈለጉ ነው የሚያደርጉት። አንተም ከነሱ ጋር ታዲያ እሽከከ ገዳሜ ብለህ መቀየር አለብህ እንዴ? ማድረግ የሌለብን ብዙ ነገሮች አሉ። የኤሲስት ፖለቲካ መከተል የለብንም። አሁን ያቃዣን ያለን ሶስት ነገር ናቸው። የኢትዮጵያ ፖለቲካ ሶስት ነገር ብዬ ያስቀመጥኳት። አንድ የኤሲስት ፖለቲካ በጣም ከባድ ነው። የኤሲስት ፖለቲካ ጊዜን ልናልፋት ትንሽ ቀርቶናል። መታገስ አለብን። አሁንም የኤሲስት ፖለቲካ የት ነው አለ? በመንግስት ጎራ ነው አለ። የኤሲስት ጎራ የኤሲስት ፖለቲካ መንግስት ውስጥ ሆኖ ነው መቀመጫው ላይ ሲቀመጥ አደገኛ የመንግስት አካል ታማኝ ነው፣ ወሳኝ ነው፣ ቆራጭ ነው። ዞር ስል ጸረ መንግስት ነው የሚሆንበት ሁኔታዎች አሉ። ህዝብን የሚያማርር ያ ኢሲስት ነው። ሁለተኛ ወደ ብሔረሰቦች እዚህ በተለይ ቱባ ብሔረሰቦች ናቸው ማጆሪቲ ነን የምንባለው ኦሮሞና አማራ ጋር ስትወስድ የድመት ፖለቲካ ነው። ድመት 5 ትወልዳለች። ቶሎ ብለህ ወልዳ እንደጨረሰች ፌጦ በጥብጠ ልትበትንበት ይገባል፣ ልትረጭበት ይገባል። አለበለዚያ ቶሎ ብለህ ሳምባ ቆርጠ ማብላት አለብህ እናቷን። አለበለዚያ ምን ታደርጋለች? የወለደቻቸውን ልጆቿን በሙሉ ትበላቸዋለች። አይጥ ድመት እንዳትበላ ወይ ሳምባ ታበላታለህ ወይ ልጆቿ ላይ ቶሎ ብለህ ፌጦ በጥብጠ ትረጨባቸዋለህ። የድመት ፖለቲካ አስቸጋሪ ነው። የኢሲስት ፖለቲካ አስቸጋሪ ነው። ሶስተኛው ላይ ሲያመጣል ከስካር መውጣት አልቻለም። ይዞ ታፍኔን የነበር ነው። ግማሹ 150 ዓመት ይላል፣ ግማሹ ምናምን ይላል፣ ግማሹ 130 ዓመት ይላል፣ ግማሹ 27 ዓመት ይላል። ትክክል 27 ዓመት ስንኮላሽ፣ ጥፍራችን ሲነቀል፣ እግራችን ሲከታተፍ፣ ሶኬት መቀመጫችን ተሰክቶ እንደ ቫይብሬት ሲያደርገን እንደ ሞባይል ብልታችን ላይ ተንጠልጥሎ ኮዳ መከራ ሲያበላን ሞቶ አስክሬናችን ከእስር ቤት እየወሰድን ስንቀብር በነበርንበትና ግማሹን ከነ ህይወቱ እነ መምህር ነዲ ገመዳን የት እንዳያስገቡ ማናቃቸውን እነ ጃል አራርሳ በዳሳን የት እንዳያስገቡ ማናቃቸውን ለምንድን ነው አሁን ላይ ያለውን ትሻለ ዳት ብስ መጣች ሆነብን? የኛ ፖለቲካ ትሻለ ዳት ብስ መጣች። ይሄ ትክክል ያለው ነው። ቆም ብለን ግራ ቀኝ ፊት ኋላ ብቻ ማየት ጥሩ አይደለም። ሁለት ነገር ይቀራሉ። ሰዎች አራት ማዕዘን ብቻ ማየታቸውን ያጠፋቸው። አንድ ከላይ የፈጠራቸውን አምላክ ማየት አለባቸው። እውነት እዛ ነውና። ሁለት ዛሬ የምትሸከመው ነገ የምትቡጣውን መሬት ማሰብ አለባቸው። እውነት ላይ ተንተርሰህ ካልሄድክ በስተቀር መጥፋት ቅርብ ነው ነው። ይሄ ትክክል አይደለም። ፖለቲካን ማውራት አይደለም። አሁን ፖለቲካ አይደለም ይሄ፣ ሎጂኩን ነው እያስቀመጥኩ ያለሁት። ስብዕናን ማሰብ መቻል አለብን። እውነታዋ ነገር ላይ ታግለናል፣ አምጥተናል። በቃ ይህን ስርዓት በተመለከተ መንግስትን በህዝብ ትግል፣ በነፃ ህዝብ ትግል ደብተር ሱሪ ውስጥ ከቶ እስክሪብቶ ጆሮ ስር ከቶ እጁን አጣምሮ ስናይፐር ፊት ቆሞ ረግፎ እንደ ቅጠል እንደ ባህር ዛፍ ቅጠል ረግፎ እንደ ቄጠማ መሬት ስር በስብሶ ገብቶ በሱ ደም ውጤት ነው
ይህን መንግስት ያመጣ ነው ያስቀመጥ ነው። ስለዚህ ኦዲት አልሰራንም። ብዙ ይቀራናል፣ የቤት ስራ ይቀራናል። ሂሳብ አልተሰራም። ጥያቄዎች በአጀንዳ ነው እንጂ በጥይት አይደለም፣ በጨዋትም አይደለም። በጨዋት የሚሳካበት ዘመን ቀርቷል። ብትጮህ ባትጮህ ለራስህ ነው። አትጩህ። ጨዋት ዋጋ የለውም። ጸጥ በል። አንድ ቀን ፍየልና አሳማ ተገናኙ። ለምንድን ነው ግን ከሁለት በላይ አትጮህም? ለምን አትወልድም? ለምንድን ነው የምትጮኸው አንተ ግን ብሎ ሲል አልገባኝ ማለት ምንድን ነው ያልገባኝ? በተግባር እኔ 9 ወልጄ ያሳየሁ አንተ 2 እየወለድክ እያየሁ እንዴት ነው የማይገባኝ? እያየሁ አይደለም እንዴ ብሎ ሲል አሁንም አልገባኝ ማለት ምንድን ነው? እሺ ያልገባ ሲል መጀመሪያ ጆሮ ላይ እንሰራለን ብለን ነው። በመጀመሪያ ምን ላይ እንሰራለን ብለን ነው? ፕሮፓጋንዳ ማለት ነው። ገብቷል? ፕሮፓጋንዳ ሰርቶ አደንዝዞ ፍሬ ሊያፈራ። ስለዚህ ጥቂት ፍሬ ልታፈራ ብዙ ጩኸት ዋጋ የለውም። ጸጥ ብለህ ብዙ ፍሬን አፍራ። ጨፌን ልዩ የሚያደርገው ወጣት አለበት፣ ጎልማሳ አለበት፣ የተማረ አለበት፣ ያልተማረ አለበት፣ ገበሬ አለበት፣ መምህራን አሉበት፣ ዶክተሮች አሉበት፣ ኢንጂነሮች አሉበት። ሁሉ አቀፍ ነው። የ10 ዓመት እቅድ አለን። ረዥም ፕላን አለን። ይሄ ልዩ ያደርገናል። ኢትዮጵያን በዓለም ደረጃ የሚያሳይ ፕላን አለን። እኛ የኢትዮጵያን ህብረት ስራ ሊግ መመስረት እንፈልጋለን። አሁን በቅርብ ጊዜ ይመሰረታል። ኢትዮጵያ ናሽናል ኮኦፐሬቲቭ ሶሳይቲ ሊግ ካልተመሰረተ በስተቀር የኢትዮጵያ ኢኮኖሚ በመንግስት ቁጥጥር ብቻ መኖር አይችልም። በማጋናይዜሽን እርሻ ብቻ ለውጥ ማምጣትም አይችልም። ስለዚህ ዘመናዊነት ከተፈለገ ኩታገጠም እርሻ ማትኮር አለበት። የከተማ ግብርናን ማጠናከር አለበት። የአኗኗር ዘይቤን የምጣኔ ሀብት መከታተል አለበት። የመንግስት ሰራተኞችን ብቻ ሳይሆን ሌላውንም ማህበረሰብ ኮኦፐሬቲቭን እንደቀላል ያለ መንግስት ብቻ አይደለም፣ ሁሉም ህብረት ስራ ማህበራት ላይ ትኩረት መስጠት መቻል አለበት። ህብረት ስራ ማህበራት ሊሰጣቸው የሚገባ ቦታ አልተሰጣቸውም። የኋላ ኪስ አድርጎ ነው የሚጠቀሙበት ህብረት ስራ ማህበራትን። የኋላ ኪስ ማለት የኋላ ኪስ ቦርሳ ውስጥ ስትፈልግ ምናምን ነው ከኋላ ኪስ ውስጥ የምታወጣው። በምትጠየቅ ጊዜ የምትፈልገውን ነገር ነው የኋላ ኪስ የምታረገው። የምትፈልገውንማ ብብቴ ኪስ ስሩ የምትከታው እኮ። ህብረት ስራ ማህበራትን በችግር ጊዜ ብቻ ነው የሚመዙት። ይሄ ትክክል አይደለም። ቆም ብሎ ማሰብ መቻል አለበት። ስለዚህ ፖሊሲ ግለሰብን ነው የሚጠቅመው፣ 5 ሰው ነው የሚጠቅመው። ህብረት ስራ ግን የማህበሩን አባላትን በሙሉ ነው የሚጠቅመው። መንግስት በደንብ አድርጎ ማየት አለበት። መንግስት ያልሆነ ማህበረሰብም በደንብ አድርጎ ማየት አለበት። ኮኦፐሬቲቭ አመለካከት መልካም ነው፣ ራሽናል ያደርጋል፣ ሚዛናዊ አስተሳሰብ እንድታስብ ያደርጋል። ስለዚህ ጥንቃቄ ያስፈልጋል። በዛም በዚህም የሚጠዘጥዝና ከዛም የሚተኩስ ሁለቱም ዞሮ ክሳራ ነው። ዞሮ መዝጋጭራሮ ነው። ወደ መጨረሻው እየመጣው ነው። ሶሻል ሚዲያ በጣም ተጠቃሚ ናት። አንድ ጊዜ ቫይራል የወጣ ነገር ነበር። እንደ 6 ሰዓት ሽሮ አትንተክተኩ። አዎ ምንድን ትክትክታ መንተክተክ በዛ። ያኔ መንተክተክ ደነዘዝን። በመንተክተክ አበድን። ሰሜኑ ይንተከተካል፣ ሰሜን አንዱ ይንተከተካል፣ የአማራ ሰሜኑ ይንተከተካል፣ የትግራይ ሰሜኑ ይንተከተካል፣ የኦሮሚያውም ይንተከተካል፣ ቤሻንጉል ጉሙዙም ይንተከተካል፣ ጋምቤላም ይንተከተካል። የማይንተከተክ አንድም አካባቢ የለም። ድስቱ ሽሮን አጣ። ጭራሽ የምንተከተከው ሽሮ ከውስጡ አጣ። እኔ ለገመቹ ለጸጋዬ ለሀብታሙ አላልኩም፣ ትክትክታን አልኩት። አትንተክተኩ፣ ምኞት ነው እንጂ 4 ኪሎን በርም አታገኙም ብያለሁ።
4 ኪሎን የሚመኝ አንድ ጎሳ ወይ አንድ ብሔር ብቻ አይደለም፣ ሁሉም ነው የሚመኘው። 4 ኪሎን እንገባለን ነው። ሰሜኑ 4 ኪሎን እንገባለን ይላል፣ ምዕራቡ 4 ኪሎን እንገባለን ይላል፣ ምስራቁ 4 ኪሎን እንገባለን ይላል፣ ደቡቡም 4 ኪሎ እንገባለን ይላል። አገባቡ በምንድን ነው? ለመዝናናት ከሆነ ኦኬ ዌልካም። ለመግዛት ከሆነ ደግሞ 4 ኪሎ በፊቱ አይደለም። አሁን እንትን ስራ ቦታውም ጠፍቷል። መቀመጫው እዛ ቦታ ላይ የለም። በነገራችን ላይ 4 ኪሎ ወንበሩ እዛ ቦታ ላይ የለም። ወንበሩ እኮ ተቀይሯል። የት ገባ? ሙዚየም ሆነ እኮ እዛው ቦታው መጎበኘት ይቻላል እኮ። አሁን እኮ ምንም እንትን የለም እኮ ሙዚየም ነው እኮ። ከዚህ በኋላ መዝናናት ካፌዎች አሉ፣ ብዙ ካፌዎች አሉ ቤተ መንግስት ውስጥ። 4 ኪሎ ቤተ መንግስት ውስጥ ብዙ ካፌ አለ። 200 ብር መግቢያ ከፍለ ብቻ ገብቴ መጎብኘት ትችላለህ። ከገባ በኋላ 120 ብር ከፍለ በርገሬን ትበላለህ። ወደ 4 ኪሎ የሚገባው በምንድን ነው እያልከኝ ነው? ከመዝናናት ውጪ ለስልጣን ከተፈለገ ለስልጣን ከተፈለገ 4 ኪሎ በታችኛው በር ሳይሆን በላኛው በር በ18ኛው በር መግባት ይቻላል። 18ኛ በር ነው ይባል? አዎ፣ በላኛው በብልጽግና ቢሮ እና በዚህ በኩል ያለው እሱ እኮ ፓርላማው ነው። አዎ፣ ፓርላማ መግባት ይቻላል። እንዴት? 5 ዓመትህን ጠብቀህ ጥሩ ነገር ሰርተህ ማኒፌስቶን አስተካክለህ የፖለቲካ ርዕዮተ ዓለምህን አስተካክለህ ራዕይን፣ ዓላማህን፣ ግብህን ግልጽ አድርገህ ለህዝብ አስረድተህ ምርጫ የፖለቲካ ፕሮግራምህን አስተካክለህ ተወዳድረህ ህዝቡ ከመረጠክ ያንን ይዘህ ማንም ሳይነካብህ ህገ መንግስታዊ መብትህን ይዘህ መግባት ትችላለህ። እዛም ከገባ ግን የሚመክር እዛም ከገባ ዋልታ ረገጥ ሆናለሁ ካልክ የህዝብን ድምፅ እየካድክ ናለህ። ዲስፕሊን አለው ፓርላማ። ምክር ቤት ውስጥ ስትናገር መቼ ነው ስልጣን የምትለቀው ማለት አትችልም። አብሮ ነው መልቀቅ አለብህ። ከለቀክ እዛ ውስጥ አባል ከሆንኩ መጠየቅ አትችልም። አብረህ ከሆንክ በኋላ መሪን ልቀቅ ማለት አትችልም። መቼ እንልቀቅ ነው ማለት አለብህ። አብረህ ነው መልቀቅ ያለብህ እንጂ ለብቻ ሰውየው አንተ ልቀቅ እኔ ነው ቆያለሁ አትችልም። አብረህ ነው የመገባ። የጠፋውን ጥፋት አብረህ ነው ያጠፋ። ስህተትም ካለ አብረህ ተሳሳትክ። ማስተካከል አለብህ። ውስጥ ነው መጋረጃ ውስጥ ነው። ፊት ለፊት ብቻ መጥተህ አዳራሽ ብቻ ጠብቀህ አይደለም። መጋረጃ ውስጥ ማስተካከል ሲገባ ጊዜን ጠብቀህ ማስተካከል ሲገባ መቼ ነው ከፊት አንተ ጠፍተህ እኔ የሚቀመጠው? ዞር በል አንተ አትመጥነኝም፣ እኔ ብቻ ነኝ የሚመጥነው። እኔ ከሞትኩ ሰርዶ አይብቀል ያያ አይነት እርግማን አነጋገር አያስፈልግም ወንድሜ። የሚያስፈልገው እዛ ስትገባ ፕሮቶኮልን ጠብቀ ከረባትህን ሳታጣምም አስተሳሰብህን ሳታጣምም ጽንፍ ሳትረግጥ እዚህ መንደር ውስጥ ስትሽከረከር የምታደርገውን እዛ ውስጥ አደርጋለሁ ካልክ ጥፍር አለ፣ የሚቆነጥጥ ጥፍር አለ። አይታይም ግን ጥፍሩ አይታይም። ህግ አለ፣ ደንብ አለው። ፓርላማ ህገ ደንብ አለው። መጀመሪያ ተመርጠ ከገባም መሪው መሪ ካጠፋ አብሮ ጥፋ አይደለም ከጥፋት እንድመለስ ትመክረዋለህ። ውስጥ ገብተህ አንድ ሪትም ገብተሃል፣ አብረን አለ አንድ ገበታ ላይ ነው የምትበላው። ህግ አብረን ነው የምታወጣው፣ አብረን ህግ የምታወጣው። አንተ ራስህ አውጥተህ አንተ ራስህ የምትጮይበት ከሆነ እንዴ አንተ ስትገባ አማራ ልትሆን ትችላለህ፣ ኦሮሞ ልትሆን ትችላለህ፣ ሻኮ ልትሆን ትችላለህ፣ አዲያ ልትሆን ትችላለህ፣ ዳንጣ ልትሆን ትችላለህ። ዳንጣ ብሔረሰብ እንዳለ ታውቃለህ? አሁን ዳንጣ ብሔረሰብ ተጮክነናል እያለናል።
ታፍኛለሁ እንደ ብሔረሰብ አልተመዘገብኩም እያለ ነው ዳንጣ ብሔረሰብ። ስለ ዳንጣ ሊገድ ይገባል። አንተ ከሰሜን ስለመጣ ብቻ ዘራፍ ማለት የለብህም። ከኦሮሚያ ስለመጣ ዘራፍ ማለት የለብህም። ስለ ኦሮሚያ ብቻ መጮህ የለብህም። ስለ ዳንጣ ይመለከታል፣ ያገባሃል። የገባው የ87ቱም የኢትዮጵያኖች ህዝብ ድምፅ ይዘህ ነው የገባ። ስትገባ ምናልባት በአጋጣሚ አቃጣሪ በምትኖር አካባቢ ተመርጠ ሊሆን ይችላል። ከገባክ በኋላ ግን ወንበሩ የህዝብ ነው። የህዝብ ወንበር ላይ ቁጭ ብለህ መቼ ነው ስልጣን የምትለቀው? ልቀቅልኝ። እርሾን ደግሞ ለመክተት ብሔርህንና ምንህን አጥንቼ አይደለም እኔ የፈለግኩት ጥላቻ ላይ ሳይሆን አልቻልክም፣ ልቀቅ። በዓለም ደረጃ የሰላም ሎሬት ተብሎ በዓለም ደረጃ ከአፍሪካ ውስጥ ደቡብ አፍሪካ ብቻ ነው ኔልሰን ማንዴላ ብቻ ነበር የተሸለመው። ሁለተኛ ኢትዮጵያ ደግማለች። በጭንቅ ውስጥ ሆነ ጭንቅ የወለዳትን መሪ ተነስ ብለህ አንተ ከእንትን ሼም ነው ነውር ነው። ስለዚህ ዲሲፕሊኑን የምክር ቤቱን የፓርላማን እንትን መግቢያ መስፈርቶች አሟልተ ጫማክ ሳይሸት የአፍ ትንፋሽ ሳይሸት በጥንቃቄ ነው የምትቀመጠው። አቀማመጥ መጠበቅ አለብህ። ከአጠገቢ የተቀመጠውን ራሱ መግፋት የለብህም። እንደዚህ ማሾክሾክ አይፈቀድም። ራሴ የሆነ ነው የምትናገረው። ራሴ ሆነ ችሎታ አለኝ ብለህ ነው የገባ አይደል እንዴ? ብቃትን ነው የምታሳየው እዛ ውስጥ እንጂ ሰዎቹን መንካት አይደለም። ስለዚህ ኮረጃ አይቻልም፣ መኮረጅ አይቻልም። ነውር ነው መኮረጅ። እንደ ኢትዮጵያዊነት ስታስብ እንደ ኢትዮጵያዊነት ይዘህ የገባ ከሆነ ግን ታንጸባርቃለህ፣ ትፈነጠራለህ። ህግ ያስፈነጥራል። አቶ ሰኚ ወደ መጨረሻው ጥያቄ እስቲ ልምጣ። ምናልባት ጥያቄ ሳይሆን ያልጠየቅኩ ነገር ካለ በሚቀጥለው በሰፊው እንገናኛለን። ዛሬ ከተጣበበ ጊዜ ለአጭር ደቂቃ ብዬ አምጥቼ ነው ሁሉ ያስለፈለፍኩና እስቲ መጨረሻ ላይ የምትለኝ መዝጊያ። በመጨረሻው የሚዘጋው ለማለት የምፈልገው ሀሳቤ ከስካር እንውጣ። መላው የኢትዮጵያ ህዝብ ከስካር እንውጣ። ከለውጡ ስካር ልንለማመድ አልቻልንም። አብዛኛው ከስካር ስንለቀቅ ነፃ ስንወጣ ከበረት አዲስ እንደተፈታ እንደተለቀቀች ጥጃ ሆነን ቀረን እና እንደ ከበረት እንደወጣ ጥጃ ተመልሶ መግባው ሰዓትም እንደማይታወቅ ተመልሰን ወደ በረት መመለስ አልቻልም። ወደ ህሊናችን መመለስ አልቻልም። ለውጡ መጣ። ከሁላችንም ላይ ያንን ማይታይ ቀንበር ግማሹ ሰሜኑ በቀጥታ የፖለቲካ ዱላ እየተገረፈ ሲገዛ የነበረው በተዘዋዋሪ ዱላ በተወካይ ፖለቲካ ዱላ መገዛት ሲጀምር አልገዛ አለ፣ አልሰበሰብ አለ፣ አልረጋጋ አለ። ዘራፊነት በዛ። ጥሩ አይደለም። የእኛም እዚህ የኦሮሚያም በዛው ልክ ትላንት ያልነበረንን ብዙ ነገርን አግኝተናል። ትላንት ያልነበረንን የቀረ አለ ወይ? አለ፣ ሊኖር ይችላል። አለ፣ የቀረ አለ። እሱን እንደነ የምንመጣው ወደ መድረክ በአጀንዳ ማምጣት እንችላለን እንጂ ለውጡን ጠቅልሎ ወደ ነውጥ ቀይሮ በልቶት ራሱ ያመጣውን ለውጥ 90 ቀን ጨፍሮለት አመት ባልሞላ ጊዜ ውስጥ ሰብስቦ እነ ዶክተር አምባቸውን የበላ ነውጠኞች ለማንም አይሆንም፣ ለየትኛውም ኢትዮጵያዊ አይሆንም።
በዚህ በኩልም የኛንም የቆረጠመው ነውጥ ለማንም አይሆንም። አደብ መያዝ አለብን። በልክ ይሻላል፣ በልክ ይሻላል። ስለዚህ ኢትዮጵያ በእኛ ልክ የምትመዘን ሳይሆን ከቅድመ አያቶቻችን ጀምሮ ከበፊቱም ጀምሮ ከታሪክ ጀምሮ ኢትዮጵያኖች ለኢትዮጵያን ፍቱ መድኃኒት እየሆኑ ነው የመጡት እንጂ ኢትዮጵያውያኖች አሳልፎ ለነሞለሲኖ ለጣሊያኖች ውጋን ያመጡብን እንጂ ውጋን አልመለሱብንም። ውጫዊ ውጋ በእሽኬኬ ገዳሜ ነው የመጣብን። አሁን ውጫዊ ምዕራባውያኖች ከስረዋል። አሁን ምዕራባውያኖች ከላያችን ላይ ከስሮ በተቀመጡበት እኛ እርስ በርሳችን አንቦጫጨቅ፣ ቆም ብለን እናስብላለሁ። አመሰግናለሁ። አመሰግናለሁ አቶ ሰኚ። ተመልካቾቻችን ለዛሬ የነበረን ፕሮግራም ይህን ይመስል ነበረ። በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እመጣለሁ። መልካም ጊዜ